በህይወት ዘመናችሁ የማትረሱትን ፎቶ የተነሳችሁት የትና በምን አጋጣሚ ነው? እነ ሰራዊት ፍቅር ይሄ ጥያቄ ቢቀርብላቸው በእርግጠኝነት ይሄን ጊዜ አስታውሶ ይሄን ፎቶ ማለታቸው አይቀርም። ሳምንቱን ሙሉ ሳር ቅጠሉ ፊንቴክ ይላል። ጨዋታ አዋቂዎች መኒቴክ ነው የሚሉት። ጨዋታን ጨዋታ ያነሷል። መቼስ ተጠርጥሮ በተያዙ ሰዎች ዙሪያ ከተነገሩ ጨዋታዎች አንዱን ልንገራችሁ። ወንድም ካሊድ የተባለ ግለሰብ የፊንቴክ አምባሳደር በመሆኑ ተጠርጥረው ከተያዙ መሃል ይገኝበታል። ግለሰቡ የሚታወቀው በአቋቋሙ የእርዳታ ድርጅት ነው። ታዲያ አንዱ ምን አለ? የወንድም ካሊድ መታሰር ስሰማ የሚረዳቸው ሰዎች እንደው ምን ሆነው ይሆን ብዬ ለመጠየቅ ሄጄ ነበር። አንዱን ተረጃ አግኝቼ ስጠይቀው አሁን ነው እርዳታው በትክክል እየደረሰ ነው ያለው አለኝ ብሏል። መቼም እዚህ ሀገር አንዴ ወድቃ አለመገኘት ነው። በፍቃድ ወድቀ ከተገኘ በኋላ ምሳር ሲበዛብህ ለምን ማለት አትችልም። ተማምለን ነበር እንዳናንቀላፋ ተኝተሽ ተገኘሽ መተማመን ጠፋ እንዳለው ዘፋኙ ያመንከውን ሰው ወድቆ ያገኘህ ሁለት በቃ በቃ። በተለይ ማህበራዊ ሚዲያው ጥሩ እንቅልፍ አያስተኛ። ምንም እንኳን ዛሬ ስሙ ገኖ በመውጣቱ ፊንቴክ ይባላል እንጂ እነዚህ ተጠርጣሪዎችና የድርጅቱ ባለቤት የሆነው ዳንኤል ዮሐንስ የሚተዋወቁት ገና ድሮ በሄሎ ታክሲ ዘመን ነው። ያኔ እዚህ ድራማ ዋናው ተዋናይ ዳንኤል ዮሐንስ ሜሴንጀር ዳን በሚል ስም ነበር የሚታወቀው። መልእክተኛው ዳንኤል እንደማለት ነው። በእምነት ተቋም ውስጥ በቅጽል ስም አንዳንድ እዚህ ለመጫወት የማያመቹ እንቅስቃሴዎችን እያደረገ ሳለ የመንገድና ትራንስፖርት ባለስልጣን አሮጌ ላዳዎችን የማዘመን ሐሳብ ያመጣል። ይህ ሐሳብ ከቤተ እምነቱ ጨዋታ ይልቅ እንደሚያዋጣው ስላመነ ሜሴንጀር ዳንኤል ዮሐንስ ነኝ የምን መልእክት ነው ብሎ የመኪና ደላላ አስመጪ ሆነ። ከዛስ እንዳትሉኝ፣ ከዛ የሆነውን አብረን እያየን ነው።